ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ዘግይቶ በደረሰን ዜናም ባለፉት 15 ቀናት ምዕራብ ጎጃም ከፍተኛ ቁጥር ያለው ኃይልና ድሮንን ጨምሮ ከባድ መሳሪያዎችን ታጥቆ የተሰማራው የአብይ አህመድ ሰራዊት በራሱ ጊዜ ከተሞችን እየለቀቀ ወደ ባህር ዳር እየተመለሰ መሆኑ ተገለጸ። በፍኖተ ሰላም ከተማ አቅራቢያ በደፈጣ ጥቃት ከባድ ኪሳራን ማስተናገዱም እየተነገረ ነው። በያዛቸው አንዳንድ ከተሞች መቆየት ያልቻለው ሰራዊቱ ውድመት ካደረሰ በኋላ እየለቀቀ መሆኑን ነው የዘውትር ተባባሪያችን ከላከልን ዘገባ ለመረዳት የተቻለው። አንደኛው ፍኖተ ሰላም ከተማ ላይ በጣም በቅርብ ርቀት የምትገኝ ከተማ አለች። የገጠር ከተማ ገራይ ትባላለች። በጣም ምርታማ ቦታ ነች። እዛች ቦታ ላይ መንግስት ፋኖ መሽጎበታል ብሎ የጠበቀውን ኃይል አንድ ሻለቃ ጦር ይዞ ሄዶ ወደ 17 ሰው ሲመታበት ባጭር ለአንድ ሰዓት የቆየ ውጊያ ነው። 17 ሰው ሲመታበት ተመልሶ ሩጦ ወደ ፍኖተ ሰላም ከተማ መጥቷል። እቺ ከተማ በፍኖተ ሰላም ከተማ አስተዳደር ውስጥ ነው ያለችው እና ከዋናው አስፋልት ተገንጥላ 2 ወይም 3 ኪሎ ሜትር ላይ ነው ያለችው። በጣም ምርታማ አካባቢ ነች። እዛ አካባቢ የመንግስት ኃይል ጥቆማ ደረሰ በሚል ሳቤ አንድ ሻለቃ ጦር ይዞ ሄዶ ነበር። በጣም በከፍተኛ ሁኔታ ተመቶባቸው የወደቁትን የመከላከያ ሰራዊት አባላት እንኳን ሳያነሱ ትተዋቸው ነው የሄዱት። ከፍኖተ ሰላም ከተማ ወጣ ብለን ወደ 6 ኪሎ ሜትር ከሄድን ወደ አንሺ በተባለ ከተማ አለች። እዛች ከተማ ላይ ፋኖ ኦን ኦፍ የሆነ መከላከያ በጣም በተጠናከረ ሁኔታ ሲመጣ ፋኖ የደፈጣ ጥቃት እየሰነዘረ ይመለሳል። መከላከያ በጣም ስለተቸገረ ለቆ ወደ ፍኖተ ሰላም ገብቷል። ሌላው እንግዲህ ቋሪትን ነው። ቋሪትን እንደምታስታውሰው በጣም ከፍተኛ መስዋዕትነት ከፍሎ ዝንድብ ላይ በከፍተኛ ሁኔታ ተመቶ፣ ገነት አቦ ላይ በጣም በከፍተኛ ሁኔታ ተመቶ፣ የወይን ውሃ ላይ ብዙ ሰራዊቱን ካስፈጀ በኋላ ከተማውን ፋኖ ለቆለት ወጥቶ ነበረ። ነገር ግን የተፈጠረው ችግር ምንድነው? የአካባቢው ህብረተሰብ ሰራዊቱ ከመግባቱ በፊት ወደ ገጠራማ ከተሞች ሄደው ነበር እና ከተማዋ ሲገቡ አንድም ግለሰብ አልነበረም እና እዛች ከተማ መግቢያ ላይ ከአንድ ግለሰብ ቤት ገብተው የተገኘውን እርጎ፣ እንጀራ፣ ጠላ ሁሉም ነገር ከበሉ ከጠጡ በኋላ ለሌላውም ትምህርት እንዲሆን ነው ይህን ነገር ብነግርህ። ምንድነው የተደረገው? ከውሃ ማጠራቀሚያ ስራ ውስጥ መርዝ ጨምረው ሂደዋል። ነገር ግን ሰዎቹ የተመለሱት ከ3 ቀን በኋላ ነው። እንግዲህ መርዝ እንደሚታወቀው ከውሃ ጋር ከተቀላቀለ ረጅም ጊዜ ከቆየ ይሸታል እና ሲከፍቱት በጣም ከፍተኛ ሽታ ስለመጣባቸው ተጠራጥረው ውሃውን ደፍተውታል። ምናልባት ከእንግዲህ በኋላ ፋኖ ለቆ በሚወጣባቸው ከተሞች ላይ እንዲህ አይነት ጉዳት ሊደርስ ስለሚችል ህብረተሰቡ ጥንቃቄ እንዲያደርግ ነው። ሌላው በቋሪት ከተማ እንግዲህ ከተሞች ላይ መከላከያ ሲቆጣጠር ምንም ህዝብ እያገኘ ስላልሆነ ዛሬ ጠዋት ከንጋቱ 12 ሰዓት ላይ ወደ 18 የሚሆን ኦራል መኪና በመጣበት መንገድ ሳይሆን በአዴት በኩል ወደ ባህር ዳር ጉዞ አድርጓል። ነገር ግን ወደ አንድ ሻለቃ ጦር ወደ ሰከላ ጥቃት ለማድረስ እንግዲህ ሰከላ እንደሚታወቀው እስካሁን ድረስ በፋኖ ቁጥጥር ስር ነው የሚገኘው። ይህችን ከተማ ለማጥቃት የተንቀሳቀሰ ኃይል ነበረ። ሙሉ በሙሉ አልተመለሰም ማለት ይቻላል። እንኳን ከተማዋን ሊቆጣጠሩ የሄደው ሰራዊት መመለስ አልቻለም። በጣም ብራዳማ የምትባል ቦታ በተደጋጋሚ የምትጠቀስ ቦታ ነች። መገንጠያ ነች። ወደ ሰከላ መሄጃ ነች። ወደ ቋሪት መሄጃ ነች። ወደ አዴት መሄጃ ነች። ወደ ፈረስ ቤት መሄጃ ነች። 4 ወረዳዎችን የምታገናኝ ቦታ ነች። ከዛ ላይ ተነሰው ግማሹ ወደ አዴት ሲሄድ፣ ግማሹ ወደ ሰከላ ሄዶ ነበረ የሰከላ ያሉ ፋኖዎችን ለመምታት። ነገር ግን የሰከላ ፋኖዎች በጣም ተዘጋጅተው ሲጠብቁ ስለነበረ ደፈጣ በሚመስል ሁኔታ የሄደውን አንድ ሻለቃ ጦር በከፍተኛ ደረጃ ጥቃት አድርሰዋል። አሁን በዚህ ሰዓት ቋሪት ከተማ ላይ ምንም አይነት የመከላከያ ሰራዊት የለም። ግን ወደ ባህር ዳር የመጡት በገቡበት መንገድ ሳይሆን በሌላ መንገድ በዋሸራ በኩል አድርገው ወደ አዴት ነው የሄዱት። መግለጫውን በደንብ ተከታትየዋለሁ። የትኛው ወረዳ ከተማ ላይ መዋቅሩን እንደዘረጋ እስካሁን ድረስ ግልጽ አልሆነልኝም። በእያንዳንዱ መከላከያ በሚገባባቸው ወረዳዎች ላይ የመንግስት አመራሮች አብረው ይሄዳሉ። የሲቪል አስተዳደሮች፣ አዳዲስ ወረዳ አስተዳደሮች፣ አዳዲስ የጸጥታ ዘርፍ ኃላፊዎች ተሾሙ ሰዎች አሉ። መከላከያ አጅቧቸው በሚይዙት ከተማ ውስጥ ይሄዳሉ። መከላከያ ደግሞ የነዛን ከተሞች ለቆ ሲወጣ አብረው ነው የሚወጡ ያሉት። ይህም በጣም በብዙ የአማራ ክልል ወረዳዎች ላይ ተመልክተናል። በተለይ በማዕከላዊ ጎንደር ደንቢያን፣ አለፋን፣ ጣቁሳን ሁለቱንም ደንቢያ፣ ምስራቅ ደንቢያንም ምዕራብ ደንቢያንም ብንመለከት እያንዳንዱ አዳዲስ መንግስት አመራር ለቆ ነው የተመለሰው። መከላከያ ሲወጣ አብሮ ነው የሚሄደው። ምዕራብ ጎጃምን ብንመለከት ቀድሞ ነገር የምዕራብ ጎጃም ከተሞች አብዛኛዎቹን ወረዳዎች ፋኖ ነው እንጂ መከላከያ አልተቆጣጠራቸውም። ለምሳሌ ቡሬ ከተማ ከአንዲት አምቦሃ ፋብሪካ ግቢ ውስጥ መውጣት በማይችልበት ሁኔታ ላይ ሌላውን
በመቶ የከተማውን መሬት ፋኖ ተቆጣጥሮት ነው የሚገኘው። ሰከላን ብንመለከት ከቡሬ ብዙ ርቀት ያለው ወረዳ አይደለም። ሰከላ ረጅም ጊዜ በፋኖ ቁጥጥር ስር ሆኖ ሲቪል አስተዳደሮችን መስርተው ህዝቡን በአግባቡ እያስተዳደሩ ያሉበት ሁኔታ ነው ያለው። ወደ ላይኛው ስንመጣ እንግዲህ ቦታ ተቆጣጠርን የሚሉት ቋሪትና ደጋዳሞትን ነው። መጀመሪያ ነገር ቋሪትና ደጋዳሞት ፈረስ ቤት ሲገቡ ማንም ግለሰብ በቤቱ ተቀምጦ አልጠበቃቸውም፣ ወጥቶ ነው የጠበቃቸው። እንኳን ሲቪል አስተዳደር ሊመሰርቱበት ቀርቶ አይደለም ራሱ መከላከያ በሁለት እግሩ መሬት ረግጦ አለ የሚለውን የፋኖ ኃይል መምታትና ወረዳውን ክሊር ማድረግ አልቻለም። ከተማዋ ላይ ይገባሉ። እንግዲህ እኔ ቋሪትን እንደማውቀው ከሆነ 46 ቀበሌዎች አሉት። ከገበዘ ማርያም ከምትባለው ቀበሌ ውጪ ያሉትን 45 ወረዳዎች ፋኖ ተቆጣጥሮ ነው ያለው። በደፈጣ እየመታቸው ነው። ያ ስላሳቀቃቸው፣ ያ ስላስፈራቸው እየመነመነባቸው ስለሄደ ለቀው ወደ አዴት ዛሬ ከጠዋቱ 12 ሰዓት ላይ ለቀው ሄደዋል። ወደ ምስራቅ ጎጃም ብንሄድ እንግዲህ የጁቤን 2 እጅነት ሴን 3 እጅነት ሴን ወደ ታች ወደ በረሃ ወደ የዶሃ አካባቢ ብንሄድ ፋኖ ነው ያለው። ብቸናን ደብረ ማርቆስን እንግዲህ ቁይን ነው የተባለው። ቁይ ከተማን ከዛሬ ድረስ መከላከያ ገብቶበት አያውቅም። ነገር ግን በድሮንም በከባድ መሳሪያም በሄሊኮፕተርም በሚግም ደብድቦ ከተማዋን ካወደመ በኋላ ገብቷል። ነገር ግን በደፈጣ ውጊያ እየተመታ ተመልሶ ወደ ማርቆስ ሄዷል። ቁይ በአሁኑ ሰዓት ከመከላከያ ጸርታለች። ስለዚህ የትኛው ወረዳ ላይ መንግስታዊ መዋቅር እንደተመሰረተ ሊገባኝ አልቻለም። እንግዲህ በሚመታበት ጊዜ የራሱን አባላት እንዲበረቱለት እንዲጸኑለት ለራሳቸው አባላት ካልሆነ መስተቀር ህብረተሰቡ የትኛው አካል በየትኛው ቦታ ላይ እንዳለ በደንብ አድርጎ ጠንቅቆ ያውቃል። ስለዚህ የተናገሩት ነገር ውሸት ነው።